ዛሬው ይለያል። አይፎን 70 ፕሮ ማክስ ውድ ስልክ ነው። ለማን ይሆን ስጦታው? ብሩኬ እንግዲህ ስቶሪው ላይ ቲክቶክ ሼር አድርጓል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። እንዳያችሁት እንግዲህ አይፎን 70 ፕሮ ማክስ ስቶሪ ላይ ፖስቶ ነበር። ነገር ግን ከቆይታዎች በኋላ ፖስቱ ጠፍቷል። ሀይሚ አልቀበለው ብላ ነው ያጠፋው እያላችሁ እንግዲህ ብዙ ሰዎች ሼር እያደረጋችሁ ነበረ። ቪዲዮ የሚቀረጸው ኦልሬዲ ጧት ነው። ስለዚህ አልቀበለው ስትል ተናዶ አጥፍቶታል ስቶሪ ላይ እያላችሁ ነበረ። ቤተሰብ በትናንትናቸው ቪዲዮ እውነት ለመናገር በጣም ብዙ ሰው ስራ እየሰሩ እንደሆነ ወይ ደግሞ ፕራንክ እያደረጉ እንደሆነ ብዙ የሚያስነቁ ነገሮች ስለታዩ አብዛኛው ሰው የትናንቱን ስራ በመመልከት ፕራንክ ነው ተረጋጉ እያሉ እንግዲህ ቪዲዮ ሲሰሩ ነበር እንዳያችሁት ማለት ነው። የሚያስነቁ ነገሮች ነበሩ ከትናንቱ ቪዲዮቸው ላይ በጣም ብዙ ነገር ማለት ነው። ለምሳሌ እንግዲህ ሀይሚዬ ከፍታ ቤት ስትገባ ማንም የለም ነበር አይደለ? ከውጭም ያለውን በር በቁልፍ ከፍታ ነው የገባችሁ፣ ቤት ውስጥም ያለውን በቁልፍ ከፍታ ነው የገባችሁ። ስገባ ግን ቡቡዬ እያለች ነበረና አንድ ምሱ ነበር። እንደገና ደግሞ ሌላ ምንድን ነው ያስነቀው? ፎቶውን ማለት የሆነ አሁን አዲስ ስታየው ትደነግጥ ነበር አይደለ? ከዛ በፊት ባታየው ኑሮ ባታቅ ኑሮ ልክ ያን ፎቶ ስታይ ድንጋጤ እንኳን አልታየባትም ፊቷ ላይ ዘወር አለችና ከዛ የሆነ እንደደነገጠ ልታስመስል ሞከረች፣ ግን አልቻለችም። ማለት በቃ አልመጣላትም። ይሄ የመደንቀጥ ስሜቱ ምናምን እዛ ጋር አልመጣላትም ነበረና ብቻ ብዙ ነገሮች አሉ። ልብ ብላችሁ አይታችሁ ከሆነ ብዙ የሚያስፎግሩ ነገሮች የትናንትናቸው ቪዲዮ ላይ ታይቷል። አብዛኛውም ሰው አይታችሁ ከሆነ ይሄ ነገር ፕራንክ ነው፣ የምር እንዳይመስላችሁ። ሀይሚና አብሳላት ገልብጠው ብሩኬን ፕራንክ እያደረጉት ነው። ልክ ከዚህ በፊት ከፍፄ ጋር ቪዲዮ ሰርታ ገልብጣ ፕራንክ አድርገው ነበር ብሩኬን፣ ፍፄን አፈቅረዋለሁ ብላ ማለት ነው። አሁንም እየተደረገ ያለው አብሳላትን ሂጅና ብሩኬን ግግም ብለሽ ካንተ ፍቅር ይዞኛል ብለሽ በቃ በየው። አንደኛ ልታስተምርበት ፈልጋ ይሆናል ሀይሚ። ሴቶቹን ባቀረበ ቁጥር ሴቶች ወደ ፍቅር እንደሚገቡ ስሜታቸው ሊቀየር እንደሚችል በተንከባከባቸው ቁጥር ባቀረባቸው ቁጥር እንደዚህ አይነት ስሜት ውስጥ እንደሚገቡ ማሳወቅና ለሱ ማስተማር ማሳየት ፈልጋ ይመስለኛል። እና ገልብጣ ፕራንክ እያደረገችው ነው የሚል የብዙ ሰዎች ሀሳብ ነው። አይታችሁ ከሆነ ተከፋፍለው እንግዲህ የሀይሚ አድናቂ የብሩኬ አድናቂ ተባብለው እንኳን የተከፋፈሉት እንኳን ወደዚህ ሀሳብ መጥተዋል ማለት ነው። እንዳያችኋቸው ትናንትና በቃ ገልብጣ ፕራንክ እያደረገች ነው። ሀብሳላትና ሀይሚ ብሩኬን ፕራንክ እያደረጉት ነው። ብሩኬ በአሁን ሰዓት አያቅም ማለት ነው ይሄን ነገር እና ብቻ ፕራንክ ከሆነ ሰየው። እንኳንም ሪሊ ህይወታቸው ላይ ችግር አልተፈጠረ። ለማስተማርም ፈልጋ ነው። በእርግጥ ሀይሚ ገልብጦ ፕራንክ የማድረግ አዲሱ አይደለም፣ ብርቅም አይደለም። እናውቃለን በደንብ እስከ ጥግ ድረስ ነው ገልብጣ ፕራንክ የምታደርገው፣ ሁላችሁም ታውቃላችሁና እንደዛ ከሆነ ተመስገን ነው የምር። በመካከል እንግዲህ አንዳንድ ደባሪ ንግግሮች ቢነጋገሩም በድራማቸው መካከል ላይ ነገር ግን ደግሞ ሪል ካልሆነ ይሄ ነገር ህይወታቸው ላይ እኛ ደስ ይለናል፣ አይከፋንም። ምክንያቱም የነሱን መለየት፣ የነሱን መጣላት፣ የነሱን በቃ ያን ነገር ነው የማንፈልገው እና ያው ብቻ እንግዲህ ተበልተዋል። ፕራንክ እንደሆነ እንግዲህ እያስፎገረባቸው ነው ስራቸው ላይ። እንደገና ደግሞ ትናንት በነገራችን ላይ ካስተዋላችሁ ብዙ ነገሮች አሉ። አሁን ስደውልለት ለብሩኬ ልብስ ልገዛ ውጭ ነኝ አላት። ከዛ ሲመጣ ግን አስቤዛ ይዞ ነው የመጣውና ምንድነው ያመጣው ስትለው አንቺ አላበላም አልሽ እና አስቤዛን ይዘ መጣ ስትለው አዎ ነው ያላትኝና ልብሳ እንኳን አይደለም የያዘውን እቃ ቀጥታ ወደ ማር ቤት ሂዶ ነው ያስቀመጠው። ብቻ ብዙ ነገሮች አሉ። ለማንኛውም አንዳንዴ እነሱ ልብ ያላሏቸው ሰዎች ጋር ግን ልብ ብለው የሚያዋቸው ማለት ተሸጉደዋል። በቃ ምን አልፋችሁ የትናንቱ ቪዲዮቸው ላይ በጣም ብዙ ነገር ተነክቶባቸዋል ማለት ነው። ብቻ ዛሬ እንግዲህ አይፎን ለሀይሚ ይሰጣታል ተብሎ ተጠብቆ ነበር እሱ ፖስት ሲያደርግ። ነገር ግን አልቀበለው ብላለች መሰለኝ። ከስቶሪ ላይ አጠፋው እያላችሁ ብዙ ልጆች እየጻፋችሁ ነበረ። እንግዲህ የሚለቀቀውን ቪዲዮ ምሽት ላይ ማየት ነው የሚሻለው አይመስላችሁም? በዚህ ጸብ መካከል ሆነው መቼም እኔ እንጃ ብቻ ግራ ያጋባሉ አንዳንዴ። የእውነቴን ነው የምላችሁ። እና ፕራንክም ከሆነ ደስ ይለናል።
ነገር ግን ብዙ ሰው ተሰላችቷል። እይታቸውም እንዳያችሁት በጣም እየቀነሰ ነው። በጣም ብዙ ሰው ተሰላችቷል ማለት በዚህ ስላልሆነ እነሱ የሚታወቁት በፍቅር በሰላም በቃ በመልካም በጥሩ ነገር ስለሆነ የሚታወቁት አሁን ላይ እየሰሩት ያለው ስራ ሰዎችን እያሳጣቸው ነው። ተመልካችን እያሰለቸ ነው፣ እያደከመ ነው እና እይታቸውን በጣም እየቀነሰ ነው። ሰብስክራይባቸውን በጣም እየቀነሰ ነው። በቃ እዛው ላይ ነው ያለው፣ እየተንቀሳቀሰ አይደለም ማለት ይቻላል እና ይህን ነገር ቢያቆሙት የሚል ሀሳብ እንግዲህ ሁሉም ጋር መጥቷል። ምናልባት ቪዲዮ ደርሷቸው እንግዲህ ሀሳቡን ከተቀበሉ ተቀበሉ፣ ካልተቀበሉ ደግሞ እንግዲህ ምርጫው የነሱ ነው ማለት የሚወዳቸውን ኦዲየንስ በራሳቸው ጊዜ ማጣት ከፈለጉ የእነሱ ምርጫ ነው። አይ እውነትም ኦዲየንስ ይሄን ነገር ካልተቀበለው ካልወደደው ይሄን ነገር ማቆም አለብን ካሉ እሰየው፣ ወደ ድሯቸው ተመልሰው በጥሩ ጥሩ ስራ ቢመጡ ይታይላቸዋል ማለት ነው። ኦዲየንስ ጋር ግን ያለው ነገር እውነቱን ስነግራችሁ በጣም ተሰላችተዋል፣ ደክሟቸዋል በጣም ማለት ነው። ከምነግራችሁ በላይ የሆነ በቃ የመሰላቸት ስሜት ነው ያለውና